ሁሉም ማለት ነው እና የሚጠቅመን ስለሆነ እንትን በሉት ማለት ነው ተጠቀሙት ብዬ ነው ማለት ቁርንፍድ አንድ ማንኪያ ቁርንፍድ ማለት ነው በነገራችን ላይ ቪዲዮውን እስከ መጨረሻው እዩት ሌላ ግብአቶችም ስላሉ ቪዲዮውን እስከ መጨረሻው እስከ ማብራሪያው ተሰሙት ለእናንተም ስለሚጠቅማችሁ ማለት ነው እዚህ ጋር 2 ማንኪያ ጥቁር አዝሙድና 1 ማንኪያ ሮዝመሪ ማለት ነው ስጋ መጥበሻው ከሌላችሁ አለማረግ ትችላላችሁ ነገር ግን የነኝቹ ጥቁር አዝሙድ ደግሞ እንደዛው ጸጉራችሁ እንዲጠቁር እንደሁም ደግሞ እንደኔ ሽበት ላስቸገራችሁ እሱን ያጠፋላችኋል ማለት ነው እና ማብራሪያው መጨረሻ ላይ አብራራላችኋለሁ አሁን አሰራሩን ተከታተሉ እና እዚህ ጋር ፈጭቼ ስጨርስ ምንድነው ያደረኩት እዚህ ጋር መላለኝ ማለት ነው ኒኪያ ነው የምትባለው አማርኛ በሱ ማለት ነው እዚህ ጋር ቡና 3 ማንኪያ ጨምሬያለሁኝ እንትን ቡና ታቃላችሁ ጸጉራችንን ያሳምርልናል እንደውም ደግሞ ያፋፋልናል የራስ መሃላችን እንትን ታለ ቆዳችንን የቆሰለ ምናምን ታለ ያከምልናል ማለት ነው እና እዚህ ጋር ደግሞ ሩዝ አለኝ ሩዝ እንደምታቆለ ጸጉር በጣም ቆንጆ ነው ለጸጉር ብትሉ ለፊት ብትሉ እንደው ሁሉም ማንኪያ ሩዝ ተጠቅሜያለሁኝ እዚህ ጋር እንግዲህ ውሃውን ፈጭቻለሁ አብልቼ ስጨርስ ሁሉን በአንድ ላይ እንደዚህ ያደርገዋለሁ ተፈለጋችሁ እሳት ላይ መጣት ትችላላችሁ ማለት ነው እኔ ግን እና እኔ ለአንድ ሰዓት ነው ያቆየሁት ተላው ላይ ማለት ነው እናንተ ደግሞ 30 ደቂቃ ጊዜ ታላችሁ እሳትም ላይ 15 ደቂቃ ብትዱት ይበቃዋል ማለት ነው እና እዚህ ጋር እንደምታዩት ማጥለያ ያለኝ አጠለዋለሁኝ እንደዚህ እንትን ማጥል ማለት ነው ሻምፖ የምትጠቀሙትን ሻምፖ ጨምሩት ማለት ነው ሻምፖ የምትጠቀሙትን አይነት የሚመቻችሁን ብዙዎቻችሁ ከሻምፖ ነው መሰለኝ ያው አይመቸኝም በቃላ ዲጋለኝ ይሄ ጸጉር እንትን አለ ስለዚህ እንደዚህ ከውጪ አብዛኞቻችን በተለይ በኮንትራት ቤት ከሆነ የምንኖረው እነሱ የመረጡልንን ስለሆነ የምንጠቀመው እኛ ደግሞ በቤት ውስጥ እንደዚህ እያሳመርን ሌሎች ቅመሞችን እየቀመምን ጸጉራችንን ማሳደግ እንችላለን ማፋፋት እንችላለን ማታ ነው የሰራው በማግስት እንትን ብያለሁ ዝቃቱን ዘውስጥ አድርጌያለሁ ማለት ነው ጸጉሬን ጠዋት ልታጠብ ነው እንደዚህ የኔ ጸጉር እንደምታውት ሁሌም ስለምጠቀመው እንደዚህ በጣም ነው የሚያምረው በዚህ አጋጣሚ ያው እኔም አይቼ ነው ዩቲዩብ ላይ እንደዚህ እንትን ያልኩት ማለት ነው በመጀመሪያ እኔ አይቼ ራሴ ላይ ሞክሬ ከዛ በኋላ ኮሜንታተሮችንም አንብቤ በጣም ነው እየተጠቀመ ምናምን ስላለው እኔ ደግሞ ጨመር አድርጌ ለራሴ የምወደውን የሚመቸኝ ሰራውት ማለት ነው ስሞክረው ለራሴ ተጠቀመኝ እና ለቤተሰቦቼ አላካፍላቸውም ብዬ እና እንደዚህ ያድርጌ እንትን ብዬ እንደዚህ አድርጌ ማለት ጊዜ ይፈጃል ታጠቡ ለአንድ የሚጠቅማችሁ ለአንድ ቀን የሚያገለግላችሁን በሳምንት ስለሆነ ትንሽ እንትን ያላችሁ ውሃውን ትችላላችሁ ልክ ልትታጠቡ ስትሉ ከዛ ሌላ እንዳላደረጉ ይሄ ብቻ ሻምፖ እንደሚሆን ማድረግ ያለባችሁ እንዳልኳችሁ በመተጠቀሙ ሻምፖ እንደዚህ እየቀለቀላችሁ መስራት ትችላላችሁ እንደ ሻምፖ እንደዚህ ሆኗል ትፈልግ ያቀላ ሲፈልግ እንትን ይላል ማለት ነው የጠዋት ስለሆነ ጸጉር እኔ ምን ላድርገው ጫፉ ይደርቅብኛል አላችሁኝ ኮሜንት ስላየውኝ ምንድነው ማደርገው ወዳው ነው ላሳያችሁ ጋር ደግሞ ከታች አለ የሰራውት ቅባቶች አሉ የቁርንፍድና የሮዝመሪ ቅባት ነው ያው አሁንም ቢሆን ጸጉሬ አልተፍታታም በደንብ ማለት ነው እንደዚህ ያማረ በጣም ጥቁር ያለ ጸጉር ነው የሚሆንላችሁና ሁሉም ጠቃሚ ስለሆነ ቡናውም ብትሉ ሮዝመሪም ቁርንፍዱም ሁሉም ማለት ነው እና የሚጠቅመን ስለሆነ እንትን በሉት ማለት ነው ተጠቀሙት ብዬ ነው የማስበው